ዛሬ ስልክህ ሩቅ ካለ ጓደኛ ጋር እንዴት እንደሚያወራ እንማራለን። ዝግጁ ናችሁ? እንጀራ ሊጥ እንዴት አፍርቶ እንጀራ እንደሚሆን ታውቃላችሁ? ድምጻችሁም እንደዛው ይቀየራል። ስልካችሁ ድምጻችሁን በየሰከንዱ ወደ 8000 ትናንሽ ቁርጥራጮች ይቆራርጠዋል። ድምጻችሁ መጀመሪያ እንደ ንዝረት ይጀምራል። ከዚያም የኤሌክትሪክ ሹክሹክታ ይሆናል። በመጨረሻም ትናንሽ ቁጥሮች ይሆናል። ስልካችሁ ድምጻችሁን ልክ የመርካቶ ነጋዴዎች ዕቃ እንደሚለዩት ለመጓዝ ዝግጁ አድርጎ ይለየዋል። የድምጽ ንዝረቶች ወደ ኤሌክትሪክ ይቀየራሉ። ከዚያም ሚስጥራዊ ቁጥሮች ይሆናሉ። በጣም አስገራሚ ነው። ድምጻችሁ ትንሽ በጣም ፈጣን የሆነ የሚኒባስ መልእክት ይሆናል። በፍጥነት ለመሄድ ዝግጁ ሆኖ። ስልክህ ድምጽህን ወደ ምን ይለውጣል? እንዴት ጎበዝ ነህ! አዎ፣ መልሱ ልዩ የማይታይ ምልክት ዬ ነው። መርካቶ ውስጥ ስትጮሁ ታውቃላችሁ? ታወሮች ደግሞ እንደ ትልቅ ጆሮና አፍ ናቸው። ስልኮች ሩቅ ቦታ እንዲነጋገሩ ይረዳሉ። ስልካችሁ መልእክት የሚልከው በአንድ ሰከንድ ከ100 የእግር ኳስ ምት በላይ ፈጣን ነው። ታወሮች ትናንሽ ድምጾችን ይይዛሉ፣ ትልቅ ድምጽ ያደርጓቸዋል። ከዚያም በሰማይ ላይ በፍጥነት ይልኳቸዋል። ልክ እንደ ውሃ ነው። ከአንድ ትንሽ ቦይ ወደ ሌላው እየፈሰሰ ሩቅ ያሉ እርሻዎች ድረስ እንደሚደርስ ማለት ነው። ታዲያ ታወሮች ያዳምጣሉ፣ ምልክቶችን ያጠነክራሉ። ከዚያም ልክ እንደ ቅብብል ሩጫ ያስተላልፋሉ። ዋው! ታወሮች ትናንሽ የስልክ ድምጻችንን ልክ እንደ ከበሮ ድምጽ ተራሮችን አቋርጦ እንዲጓዝ ይረዳሉ። ስልክህ ሩቅ ካሉ ጓደኞች ጋር እንዲያወራ የሚረዳው ምንድን ነው? ጎበዝ! መልሱ ማማዎች እንደ ግዙፍ ጆሮዎችና አፎች ናቸው ነው። ዛሬ በጣም ደስ አለን። ቀጣዩን ትምህርት እንዳታመልጡ ሰብስክራይብ ያድርጉ።